በአንድ ሊትር ነዳጅ ከ60 ብር በላይ በምትከፍልበት ዓለም ውስጥ 1 ሊትር ቤንዚን ከጥሩ የታሸገ ውሃ በረከሰ ዋጋ የምትሸጥበት ሀገር አለች፣ ኢራን። ነገር ግን ይህ ርካሽ ነዳጅ በነፃ የመጣ አይደለም። ከዚህ ርካሽ ዋጋ ጀርባ የዓለምን ጂኦፖለቲካ የሚቀይሩ ሀገራትን የሚያጋጩና ዓለምን ለሶስተኛው የዓለም ጦርነት ስጋት ላይ የጣሉ ምስጢሮች ተደብቀዋል። ኢራን ስትነሳ ብዙዎቻችን በአእምሯችን የሚመጣው የጦርነት ማዕቀብና የሃይማኖት ጥብቅ ህጎች ብቻ ሊሆኑ ይችላሉ። ነገር ግን ይቺ ሀገር ከ88 ሚሊዮን በላይ ህዝብ ያላት በታሪክ ግዙፍ ስልጣኔ የነበራትና በአሁን ሰዓት የመካከለኛው ምስራቅ የጦር መሳሪያ ማከማቻ ሆና የምትታይ ናት። በምዕራባውያን ማዕቀብ የታነቀችው ኢኮኖሚዋ እና በቴክኖሎጂ የበለጸገው ወታደራዊ አቅሟ እንዴት በአንድ ላይ ሊኖሩ ቻሉ? ኢራን ስንል ስለ አንድ ሀገር ብቻ ሳይሆን ስለ 2500 ዓመታት ግዙፍ ስልጣኔ ነው የምናወራው። የጥንቷ ፋሪስ ወይም ፓርሺያ የዓለምን ሲሶ 1/3 ህዝብ ያስተዳደረ ግዙፍ ኤምፓየር ነበረች። ከታላቁ ቄሮስ እስከ ዳሪዮስ ድረስ የነበሩት ነገስታት ዓለምን የለወጡ የህግና የኢንጂነሪንግ ጥበቦችን ጥለው አልፈዋል። ታላቁ ቄሮስ በ539 ዓመተ ዓለም በባቢሎን ድል ሲያደርግ ዓለም የመጀመሪያዋን የሰብአዊ መብት ድንጋጌ እንዲያይ አድርጓል። አይሁዳውያንን ከስደት ነፃ አውጥቶ የራሳቸውን ቤተ መቅደስ እንዲገነቡ የፈቀደ ታላቅ መሪ ነበር። ይህ ጥንታዊ ታሪክ ዛሬም ድረስ በኢራናውያን ደም ውስጥ የሚመላለስ የኩራት ምንጭ ነው። ዛሬ የምናወራው የኢራን የፖለቲካ ጥንካሬና በማንኛውም የውጭ ኃይል ተጽዕኖ ስር ላለመውደቅ የምታደርገው ተጋድሎ መሰረቱ ይህ ጥንታዊ ማንነት ነው። ይህንን ታሪክ ሳናውቅ የዛሬን ኢራን መረዳት አንችልም። እስከ 1979 ድረስ ኢራን በመካከለኛው ምስራቅ የአሜሪካና የምዕራባውያን ዋነኛ ወዳጅ ነበረች። ንጉሱ መሐመድ ራዛ ፓህላቪ ሀገሪቱን ወደ አውሮፓዊ ዘመናዊነት ለመውሰድ ነጭ አብዮት የተባለ ንቅናቄ ጀምረው ነበር። በወቅቱ የኢራን ሴቶች እንደ አውሮፓውያኑ ይልበሱ፣ ዩኒቨርሲቲዎችም በነፃነት የተሞሉ ነበሩ። ነገር ግን በውስጥ በኩል የነበረው የሃይማኖት መሪዎች ተጽዕኖ፣ የንጉሥ አምባገነንነት እና በሀብታምና በደሃ መካከል ያለው ሰፊ ልዩነት ህዝብን አስቆጣው። በ1979 ዓለምን ያስገረመ አብዮት ፈነዳ። አያቶላ ሆሜኒ ከስደት ተመልሰው ሀገሪቱን እስላማዊ ሪፐብሊክ አደረጓት። ይህ አብዮት ኢራንን ከአሜሪካ ጋር ወደማይቋረጥ ጠላትነት ከማካተቱም በላይ በአሜሪካ ኤምባሲ ውስጥ የነበሩ 52 ዲፕሎማቶች ለ444 ቀናት ታግተው እንዲቆዩ አደረገ። ይህ ክስተት ዛሬም ድረስ በሁለቱ ሀገራት መካከል ላለው ጥላቻ ትልቁ ምክንያት ነው። ኢራን በዓለም አራተኛው የነዳጅ ክምችት እና ሁለተኛውን የተፈጥሮ ጋዝ ክምችት የያዘች ሀብታም ሀገር ናት። ነገር ግን ይህንን ነዳጅ እንዳትሸጥ ማዕቀብ ተጥሎባታል። ታዲያ እንዴት ነው በቢሊዮን የሚቆጠር ዶላር የምታገኘው? ኢራን የመናፍስት መርከቦች ወይም ጎስት አርሜዳ የተባሉ ከ200 በላይ መርከቦች አሏት። እነዚህ መርከቦች ክፍት ባህር ላይ ሲደርሱ የጂፒኤስ መገኛቸውን ያጠፋሉ። ከዚያም በድብቅ መሃል ባህር ላይ ከሌሎች መርከቦች ጋር ነዳጅ በመለዋወጥ ወይም ባንዲራዎቻቸውን በመቀየር ለቻይና እና ለሌሎች ሀገራት ይሸጣሉ። ይህ በድብቅ የሚሰበሰብ ቢሊዮን ዶላር ነው ሀገሪቱ ለጦር መሳሪያና ለቴክኖሎጂ እንድታውለው የሚያደርጋት። ይህም ኢራን በማዕቀብ ብቻ ልትሸነፍ እንደምትችል ትልቅ ማሳያ ነው። የዛሬዋ ኢራን ትልቁ እና አደገኛው ምስጢር በመሬት ስር ተደብቋል። ይህ ምስጢር ኒኩሌር ይባላል። በኢራን በረሃዎች ስር በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ በሚገኙ ግዙፍ ዋሻዎች ውስጥ የዩሬኒየም ማበልጸጊያ ጣቢያዎች ተገንብተዋል። እነዚህ ጣቢያዎች ከማንኛውም ዘመናዊ የአየር ጥቃት ወይም ቦምብ የተጠበቁ ናቸው። ኢራን የኒኩሌር ፕሮግራሜ ለኃይል ማመንጫ እና ለሕክምና አገልግሎት ብቻ ነው ብትልም አሜሪካና እስራኤል ግን ይህንን አይቀበሉም። ኢራን በድብቅ የኒኩሌር ቦምብ እየሰራች ነው የሚለው ስጋት ዓለምን ለሶስተኛው የዓለም ጦርነት አፋፍ ላይ አድርሷታል። የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ መሪዎችም ወደ እነዚህ ድብቅ ጣቢያዎች ለመግባት የሚያደርጉት ጥረት እና የኢራን እምብተኝነት የዛሬዋ ኢራን ትልቅ
የውጥረት ምንጭ ነው። ኢራን ጦርነትን የምትዋጋው በባህላዊ መንገድ ብቻ አይደለም። ዛሬ ኢራን በመቶ ሺዎች የሚቆጠሩ የሚሳኤል ክምችቶች እና በመላው ዓለም ስማቸው የገነነ ሻሄድ የተባሉ ድሮኖች ባለቤት ናት። በተለይ ከመሬት ስር የተገነቡት የሚሳኤል ከተሞች ሚሳኤል ሲቲስ የሚባሉ እጅግ አስገራሚ ናቸው። እነዚህ ከተሞች በሺዎች የሚቆጠሩ ወታደሮችን፣ የሚሳኤል ማስወንጫዎችን እና የምግብ ክምችቶችን ለወራት መያዝ ይችላሉ። የኢራን ድሮኖች ዛሬ በዩክሬን ጦርነት ጭምር መታየታቸው ሀገሪቱ በወታደራዊ ቴክኖሎጂ ምን ያህል እንደረቀቀች ያሳያል። ኢራን ራሷን መከላከል ብቻ ሳይሆን በመካከለኛው ምስራቅ ያሉ አገሮቿን በማስጠበቅ ቀጠናዋን የምታንቀጠቅጥ ኃይል ሆናለች። ወደ ኢራን ተራ ህዝብ ኑሮ ስንመጣ ሌላ እውነታ እናገኛለን። በኢራን ኑሮ ማለት በየሰዓቱ የሚቀያየር የዋጋ ግሽበትን መጋፈጥ ማለት ነው። አንድ የኢራን ዜጋ ጠዋት የገዛው ዳቦ ከሰዓት ዋጋው ሊጨምር ይችላል። በዚህ ምክንያት ሰዎች ንብረታቸውን በሙሉ ወደ ወርቅ ወይም ወደ ክሪፕቶ ከረንሲ የመቀየር አምባዜ አናውጣቸዋል። ሆኖም ግን በመንግስት ጥብቅ ቁጥጥር ውስጥም ሆነው የኢራን ወጣቶች እጅግ ዘመናዊ ናቸው። ቴህራን ውስጥ በድብቅ የሚሰሩ የፋሽን ትርኢቶች እና የሮክ ኮንሰርቶች አሉ። ወጣቶቹ ቪኒየን በመጠቀም ዓለምን ይቃኛሉ። በኢራን ውስጥ ኑሮ በሁለት መልክ ይካፈላል። በአደባባይ የምታይ ጥብቅ የሃይማኖት ደንብ እና በቤት ውስጥ የሚደረገው ፍጹም ነጻነት። በኢራን ውስጥ ኢንተርኔት ሌላኛው የጦር ሜዳ ነው። መንግስት እንደ ዩቲዩብ፣ ኢንስታግራም እና ፌስቡክ ያሉ ገጾችን አግዷል። ነገር ግን 70% የሚሆኑት ወጣቶች ቪፒኤን በመጠቀም እነዚህን ገደቦች ይጥሳሉ። ኢራን የራሷ የሆነ ሀገራዊ ኢንተርኔት ሀላላ ኢንተርኔት ገንብታለች። ይህም የውጭው ዓለም ኢንተርኔት ቢቋረጥም እንኳ ሀገሪቱ በውስጥ እንድትቆም ለማድረግ የታለመ ነው። ይህ ዲጂታል ግንብ የመንግስት ዋነኛው የህዝብ ቁጥጥር መሳሪያ ቢሆንም የሀገሪቱ የሳይበር ጦር ደግሞ በዓለም አቀፍ ደረጃ በትላልቅ ተቋማት ላይ ጥቃት በመሰንዘር ይታወቃል። የሚገርመው ኢራን በማዕቀብ ውስጥ ሆና የራሷን የሮቦት ቆዳ ጥገና መሳሪያዎችን ታመርታለች። በዓለም ላይ በፕላስቲክ ሳርጀሪ እና በነቀለ ተከላ ከዓለም ቀዳሚ ሀገር ተርታ ትመደባለች። በተፈጥሮ ረገዳም ኢራን በአራት ወቅቶች የምትመሰገን ሀገር ናት። በሰሜን ኢራን የሚገኙት ተራራዎች ለስኪንግ ምቹ የበረዶ ክምችቶች ሲኖራቸው፣ በደቡብ በኩል የሚገኘው የሉጥ በረሃ ደግሞ በዓለም ላይ ከፍተኛው ሙቀት የምትመዘገብበት ቦታ ነው። ይህ የተፈጥሮ ልዩነትና የሳይንሳዊ እድገት ኢራንን በማዕቀብ ብቻ ልትሸነፍ እንደምትችል ትልቅ ማሳያ ነው። ኢራን የብዙ ምስጢሮች ሀገር ናት። በጥንት ስልጣኔዋ ካርታ በዘመናዊ ቴክኖሎጂ ተራቅቃ፣ ነገር ግን በጦርነት ዳመና ተከባ ትገኛለች። ጥያቄው ግን ይህ ነው። ይህ ታላቅ ስልጣኔ ሀገሪቱን ወደ ብልጽግና ይወስዳታል ወይስ ወደማያልቅ ግጭት? ኢራን ዛሬም እንደ ትናንቱ የዓለምን ፖለቲካ የምታዘውር ቁልፍ ተዋናይ ሆና ትቀጥላለች። የዛሬው ዝግጅታችን ስለ ምስጢራዊቷ ኢራን አዲስ ግንዛቤ እንደሰጣችሁ ተስፋ እናደርጋለን። እንደዚህ ያሉ ተከታታይ ታሪካዊና ወቅታዊ ዶክመንተሪዎችን እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ለቪዲዮው ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። በሚቀጥለው ቪዲዮ እስከምንገናኝ በሰላም ቆዩ።